ረግጣ ምን አርጋ እስላሙን ለማንሳሳት ስድቦቹ እንዲጻጻፉ የተደረገበት ምክንያት አለ። ምክንያቱም ቁርአን አወጣ ስትረግጥ ክርስቲያኖች ቁርአን ረገጡ ብሎ እስላሞች እንድነሱ ነው የተደረገ ያለው። ብዙ ነገሮች አሉ ማለት ነው። ይሄ ነገር ፈለጋ ነው። ሌላው 2011 ላይ 2011 በፈረንጅ 2011 ፈረንጅ ጅማ ላይ የተከሰተው ነገር ታውቃላችሁ። ክርስቲያኑ ሙስሊሙም ኢትዮጵያዊውን ሁሉም ታውቃለ። ይሄ ነገር ደግሞ ምንድነው መጨረሻው? እንደዚህ አይነት ነገር ጅማ ውስጥ ስሙኝ በኋላ ይቆጫቸዋል ማለት ነው። ስሙት፣ ሼር አድርጉት። አሁን የኛ የደረስንበት እነግራችኋለን። ስሙት። በኋላ 2011 በፈረንጅ የተደረገው ነገር ጅማ ላይ ሊደረግ ነበር። ይሄን ነግራችኋለሁ። ይሄ ኦሮሚያ ክልል ላይ አሁን የተፈጸመው ነገር ቅድሚያ ልጆች እዛ ቦታ እንደዚህ ሊደረግ ነው፣ እንደዚህ የተሰራ ነው፣ እንደዚህ አይነት ነገር አለ ሲባሉ ሶሻል ሚዲያ ላይ አወርተን ነበር። ግን ማንም ተሰሚ የለውም። መጨረሻ ላይ እኔ ተጎዳው፣ እኔ ማልቀስ፣ እኔ ዛን ጊዜ አላለቅስ። ምክንያቱም ቅድሚያ መረጃውን አቅርበናል ያለን ነገር ማለት ነው። አንድም ሲሆን ሁለት ሰው የሚሆን ማየት ሼር ማድረግ የራሴ ጉዳይ ነው። እኔ ከኢትዮጵያ የደረሰ ነገር ኢትዮጵያ ውስጥ ይሄ ሳይከሰት በፊት አዳዲስ ሰዎች መጥቶ ኦሮሚያ ክልል ላይ ቤት የተከራዩ ነውና በቄሮስም ሰዎች ገንዘብ ተመድቦ እንደሚሰራ ያለው ይሄ ነገር ሁሉ ምን ፌስቡክ ላይ ተናግራለሁ። በሻሸመኔ በጅማ የተለያዩ ኦሮሚያ ክልል ላይ በቄሮስም የተደራጀ ኃይል አለ። ይሄ ነገር ደግሞ በኋላ ነገር ሳይመጣ በፊት ህዝቡ እንዲያውቅ አርጉልን ብሎ ልጆች ሲነግሩን ሶሻል ሚዲያ ላይ አወርተናል። ሁሉም በመንደርና በሰፈር ስለተደራጀ ማንንም ይሰማ የለም። በኋላ ላይ ደግሞ ከደረሰ በኋላ ወይኔ እኔ ብሔር ተጎደለ የኔ እምነት የኔ እንትን ምናምን ይባላል ማለት ነው። አሁንም ነግራቸዋለሁ። አሁን ጅማ ላይ ሊደረግ የነበረው እልቂት አልহামዱሊላህ ሙሉ ለሙሉ ተቆጣጥሮታል መንግስት ማለት። ጅማ ላይ የተደረገው ነገር አሁን ሊደረግ ጅማን በፖለቲካ ማንንም አያስበረክክም። ታቁታላችሁ። በፖለቲካ ማንንም ቢመጣ በፖለቲካ አይንበረከክም። የሰው ደግሞ አይሰግድም። ለፈጣሪው ነው እንጂ ክርስቲያኑም እስላሙም ለፈጣሪው ነው እንጂ ለሰው ወይ መንደር ወይ ብሔር አይሰግድም። ጅማ ህዝብ ታቁታላችሁ ሁላችሁ። ግን አሁን የተደረገ የነበረ ነገሮች አሉ። አሁን በጣም ባጀት ተመድቦ ክርስቲያኑና እስላሙ ለመጣላት በጣም ብዙ ነገር ተሰርቶ ነበር። እኛም በቻልነው መጠን ኢንፎርሜሽን የደረሰን ኢንፎርሜሽን የመንግስት አካላት እንደዚህ ነው ብለን የተናገርን ትልቅ ሰዎችም አሉ እዚህ ላይ ከሀገሩ የትም ከዚህ ላይ አለ አገር ቤትም ፌስቡካችን ላይ አሉ የሚከታተሉ ሰዎች አሉ። የነዚህን ያደረስ ግን ትክክለኛው ነገር የት እንዳለ ትክክለኛው በየት እንደሆነ አዲስ አበባ ላይ መጥቶ ገንዘብም ተቀብሎ የሄዱ ሰዎችን ባጀትን ተመድቦላቸው የሄዱ ሰዎችን በሙላ እጅ ከፍንጅ እንዲያዙ አድርገዋል ማለት ነው። ጅማ ልጆች እጅ ከፍንጅ ከነገንዘቡ አካውንታቸው ገንዘቡን ሳይወጣ የተያዙ ሰዎች አሉ። ስለዚህ ይሄ ምንድነው? ከስርም ቢሆን ስራ የተሰራ ነው ማለት ነው። ጅማ ህዝብን ታውቃላችሁ። በፖለቲካ አይነካከውም። ፖለቲካ ሰላም ነው የሚፈልገው፣ ፍቅር ነው የሚፈልገው፣ ኢትዮጵያዊ ነው፣ ሌላ ነገር የለውም። አይደለም አሁን ሰዓት የተደረገ ያለ ኢትዮጵያዊ አይደለም። መንደር ውስጥ ሰፈር ውስጥ ተደራጅ አልደራጀም ካለ ግን ጅማ ህዝብ ባለበት ሀገር ላይ እንድሞት ነው የተፈረደበት ማለት ነው። ጅማ ልጆች ባሉበት ቦታ በመንደሩና በሰፈር ውስጥ ካልገቡ ባሉበት ቦታ እንዲገደሉ ነው አዋጅ የተላለፈ ያለ። የጅማ ልጅ በወንክ ዓለም ላይ ያለኮ ይሄን ማወቅ ይሄንን ልትገነዘብ ይገባል ማለት ነው። ፍርድ ተላልፎልያል። ጅማ ልጅና ኢሉባቦር ልጆች ፍርድ ተላልፈዋል። ግደሏቸው፣ በቃ መስዋዕትነት ይሁኑ። ጀግና ናቸው፣ ሰቦና ናቸው። የጅማ ልጆች ባሉበት ሀገር ላይ ግደሏቸው ነው የተባሉት። ይሄ መልእክት ተላልፎላቸዋል። ይሄ መልእክት ተላልፎ በአለም ላይ ግሩፖች ታስሯሉ። ምክንያቱም ጅማ ልጆችን ለማጥቃት ማለት ነው። ይሄንን እናውቀዋለን በደንብ አድርገን ማለት ነው። የኛ የበለጠ የተጎዳን ነው ያለ ነው። ምክንያቱም ብዙ ነገሮችን ስለምናውቅ ብዙ ነገሮችን ስለምንሰማ ይሄንን ደግሞ ልትገነዘቡት ይገባል። ኦኬ እስቲ መግባት የምትፈልጉት ያለው ነገር ላይ የኛ የሰራን አይደለም። ፌስቡክ ላይ ውሸትን አምጥተን አቀናብረን
ዘርና ዘር ሃይማኖትና ሃይማኖት መጨፍጨፍ እንዲጨፈጨፉ መገፋፈት አቅቶን አይደለም። ጥቅሙስ ምንድነው? ህሊና የሚባል ነገር አለ። ሰው ልጅ በንግግር ማመን መቻል አለብን። ሐሳብ ካለ በሐሳብ መወያየት፣ ፎከራ ሳይሆን ጨፈራ ሳይሆን በሐሳብ አምጥተ ከኔ ጋር ሐሳብ መሞገት ትችላለህ። አገሪቷ እንድትቀጥል ኢጂፕት ውስጥ የቆሙ ባንዳ አለ። ኢጂፕት ውስጥ የተደራጀ ባንዳ አለ። ሳውዲ አረቢያ ላይ የተደራጀ ባንዳ አለ። የመን ላይ የተደራጀ ባንዳ አለ። ጅቡቲ ላይ የተደራጀ ባንዳ አለ። ሶማሌ ዋናው ሶማሌ ላይ የተደራጀ ባንዳ አለ። ዓለም አቀፍ ተደራጅቶ ነው ያለ። ይሄ ነገር ደግሞ ነገ ያሰገኛል ለሀገር የምትል ከሆነ በጋራ መቆም አለበት። በጣም ባንዳ አውሮፓ ላይ አለ። ባንዳ የተደራጀ በየአውሮፓ አለ፣ በየአሜሪካ አለ፣ ካናዳ አለ። ይሄ ነገር ደግሞ እኩልነትን የብሔርና ብሔረሰቦቹን ይዘ እምቢ ለሀገሬ ማለት መቻል አለበት። አንድ ነን አንለያይም መቻል አለበት። ችግር ካለ በውይይት ማውራት መፍታት አለበት። በውይይት መፍታት ረኮ የቀባት ረኮ ከፊዲ ጠረጴዛ ረት ዱበት አጀሳን ጊዜ ከን አጀሻን ወካሩ ኩታዳ ወንት ዱፉ እንጅሩ ዮካና መንቲዳ ዮከማ ሊፊት ኦሮሞና መንቲዳ ወለሉን ቀቡ አመንቲዳ ዲን ወልቆዱን ቀቡ ዮካና መንቲዳ ወለሉ ዮካና መንቲዳ ወልቆዱን ቀቡ ፖለቲካ ጌሚዳ ዮኪን ኛታ ዮኪን ኛታም ተቻል ሰበባ ከነፍ አዳን ቆዴ ሰነ ጀቹን ቀብዶ ይቻል ሼር አርጉት። መግባት የምትፈልጉት ኑ ግቡ፣ እንወያይ በውይይት እስቲ ማርጎ ይጣል። ሌላ ነገር የለም። ሰላም ነህ? ሰላም ነው አለን። እንደነ አንበሳ አልሐምዱሊላህ ረብል ዓለሚን። አልሐምዱሊላህ። እንዴት ነው? ምን አዲስ ነገር አለ? የሚደረጉ ነገሮችን ያየ ነው ወንድሜ? አይ በነገራችን ላይ ያንተ ተቃራኒ ነኝ። ያው በሐሳብ መሞገት ይቻላል ስላልከኝ ነው የገባሁት። አዎ ትሞግታለህ የፈለከው። ግን ሐሳብህ በጣም አልገባኝም። ሐሳብህ በጣም የተቦጨራረቀ ነው። እንግዲህ ያው ከቋንቋው ችግር ይሆን አላውቅም። አውቄ ነው ሐሳቤ ግልጽ ሊሆን እንደማይችል አውቃለሁ። እኔም አውቄ ነው እንደዚህ የሚያደርገው። የሰው ልጅ እኮ ሐሳብህን ግልጽ አድርገህ ስታስረዳው ነው የሚረዳ እንጂ እኔ መጽሐፍ ቅዱስ ሐሳቤን ግልጽ ከፈለክ ሐሳቤን ግልጽ ከፈለክ መጽሐፍ ቅዱስ ላይ አለ፣ ቁርአን ላይ አለ። ስማ አዳምጠኝ። እኔ የምቃወምህ አንድ ነገር አለ። እኔ የወሎ ኦሮሞ ነኝ። አማርኛ ካንተ በላይ ነው ቅኔውንም ጥንቅቅ አድርጌ የማውቀው። ገባ? እኔ ደግሞ አላውቅም። አማራ አይደለሁም፣ አማርኛ ተናጋሪ አይደለሁም። እኔ አውቃለሁ፣ ኦሮሞ ነኝ። አማርኛንም አውቃለሁ። አማርኛም አልጠላም፣ አማራንም አልጠላም፣ ምንም አልጠላም። ኢትዮጵያዊ ነኝ፣ ኦሮሞ ነኝ፣ የወሎ ኦሮሞ ነኝ። ግን አንተ ሐሳብህ የጅማ ኦሮሞዎች ባሉበት ቦታ እንዲገደሉ ታዟል የተባልከው እንዲህ አይነት አስተሳሰብ ማለት የለብህም። መሞገት ባለብህ በፖለቲካ አለብኝ። አንተ ማታውቀው ብዙ ነገር የሚያውቁ ነገሮች አሉ። የጅማ ኦሮሞ እንዲሞት ማን ያዘዘው? ብዙ ነገሮች አሉ የተሰሩ ያሉት። እኛ ተደራጅቶ እኔ ራሱ ተደራጅቶብን ሊገሉን ስንት ነገር ያደርጉ ነው ያሉት። ይሄንን ተው ይለፎ እናውቀዋለን። ብዙ ነገሮችን ያወቅን ነው ያለን። ጅማ ኦሮሞ ላይ አብይ ደገፈ ያልደገፈ መደገፍ እኮ ስማ አዳምጠኝ። ይኸውልህ እናንተ እኮ አሁን አንተ አንድ ነገር አለ። እኔ ለምሳሌ አንድ የምረዳው ነገር አለ። የፖለቲካ ፓርቲ የመደገፍና ያለ መደገፍ ለምሳሌ ብልጽግናን ፓርቲ የሚደግፍ ሰው ለምን ደገፍክ ማለት የለብኝም። ብልጽግና ፓርቲ ነው፣ መደገፍ ይችላል፣ መብት ነው። ፓርቲ እንደ ፓርቲነት ለምን ደገፍክ ነው? ለምን ትደግፍክ ነው ብሮ? ለምን ትደግፋለህ? ለምን ትደግፋለህ? አንተ ነፍጠኛ ነህ የተባለ ነው ያለው። ለምን ትደግፋለህ? አዳምጠኝ። እኔ አሁን ሐሳቤን ልገልጽ ነው። በኋላ ለምን ትደግፋለህ የሚል የለም። ብልጽግና ፓርቲ ለምን ትደግፋለህ የሚል የለም። ግን የራሱን ደጋፊዎች የሚሳደብበትን ሰው ለምን ትሳደባለህ ብሎ መጠየቅ መብት አለው። አንተ ለምሳሌ አሁን ካፋውን ላትደግፍ ትችላለህ። እኔ ካፋውን ደግፋለሁ። ግን የካፋውን መሪዎችን የምትሳደብ ከሆነ ለምን ትሳደባለህ ብዬ ጠይቀሃለሁ። አለመደገፍ መብት ነው፣ ግን መሳደብ መብት የለህም። እኔ አሁን ብልጽግናን አልደግፍም። ብልጽግናን ስለማልደግፍ ብልጽግናን የሚደግፍ ሰው ለምን ትደግፋለህ ብዬ መጠየቅ መብት የለኝም። ለምን የፓርቲ ነው። በብሔር ህልውና ላይ ሲመጣ
የብሔርን ህልውና እናገራለሁ። የፓርቲ ጉዳይ ደግሞ ለፓርቲ ተዋለሁ። ስለዚህ እኔ አጠገቤ ብዙ ጅማዎች አሉ። በነገራችን ላይ እኔ ውጭ ነው ያለሁት። ብዙ ጅማዎች አጠገቤ አሉ። እንዲህ አይነት አሳሰብ ሲያወሩ ያልሰማኋቸውም። አሁን አንተ ስታወራ ሰማሁ። እኔ ጅማ ትሁን የትሁን አላውቅም። አንተ ስታወራ ሰማሁ። አጠገቤ ብዙ ጅማዎች አሉ። ከእነሱ ጋር ነው የምኖረው። ግን ጅማ ይገደል የሚባል ወሬ ሲያወሩ ሰምቼ አላውቅም። እንዲህ አይነት አሳሰብ ተው። ይሄ ኦሮሞን ለመከፋፈል የምትሄዱበት ጥቅም የትኛውም ነገር አይሰማም። በሃይማኖት በአካባቢ ጅማ አርሲ ነው ኦሮሞ ነው። ጅማ ወለጋም ይባል እኛ ወሎች ኦሮሚያ ክልል ውስጥ የሌለ ወሎች ለብቻ ያለን ኦሮሞ ነን ብለን የምናስበው ይሄንን አስተሳሰብ አቁም። አንተ ኢትዮጵያ ላይ ታቀነቀን ይችላል መብት ነው። ለንገርተኝነትን ለማቀነቀን ነው። ኦኬ ጨረስ። ጅማ እኮ ህዝቡ የኛ አይደለም መሬቱ ብቻ የኛ ነው የተባለው እኮ ጅማ ህዝብ ነው። መሬቱ የኛ ነው ህዝቡ የኛ አይደለም የተባለ ሰዎች ነው። ማን ያለው? ኦሮሞ ነው ያለው? የኦሮሞ ህዝብ ነው ያለው? መራራ ጉዲና ነው ያለው። ዩቲዩብ ላይ 2015 ተቀመጠው እሱን ጠይቀዋ። እሱ በተናገረው ምክንያት የኦሮሞ ህዝብ የሚከፍልበት ዋጋ የለም። ምን አገባው የኦሮሞ ህዝብ? እሱን ጠይቀው። ፖለቲከኛ ነው። ደጋፊ ነው አይደለ? ደጋፊው ስለሆንክ ነው የተናገርከው ያለው። የምደግፈው መራራ ሳይሆን ካፋው ነው። ካፋው ነው ነገርኩህ። ኦኬ ከፋው ነው አይደል? ከፋው መሪ ኮንክ ጅማ ህዝብ የለንም መሬቱ ብቻ የኛ ነው ያለው። እሱንም ትደግፋለህ ማለት ነው። አላለም እንዳረዳዳት ነው። ያንን ከፈለክ ደግሞ ያንተ ብልጽግና መሪዎች የሚናገሩትን ነገር ሰው እንዳሳሰብ እንዳረዳዳት ነው እንደተቀበልከው ነው። መራራ ጉዲና ጅማስ ኦሮሞ ሰው የለንም ኦሮሞ የለም መሬት ነው ያለን ለማለት ፈልጎ አይደለም። የካፋኦ ፓርቲ ደጋፊዎች በብዛት የለንም እዛ ያለው እንጂ ሰው የለንም ማለት ኦሮሞ ከሆነ ኦኬ ኦሮሞ ከሆነ ለምንድን ነው የካፋኦ ደጋፊዎች እዛ ቦታ የሌለ ያልተሰራ? ከዚህ በፊት ያልተሰራ ከዚህ በፊት እንካ 27 ዓመት ያልተሰራ ኦሮሞ እኮ አንድ ኦሮሞ አሁን በሁለት ዓመት ኦሮሞ ሱልጣን ሲይዝ ነው ጅማ ላይ የሚሰራው። ኦሮሞ እኮ አንድ ፓርቲ አይደለም እኮ ኦሮሞ አባው አለ ካፋው አለ እንደገና ፒፖ አለ ብዙ ፓርቲዎች አሉ ብዙ ደጋፊዎች አሉ። አሁን ለምሳሌ አባው ጅማ ውስጥ ብዙ ደጋፊ አለው። እኛ እንደ ደጋፊ ኤሪያ ስናየው እንደ ደጋፊ ኤሪያ ስናየው ካፋው ደግሞ ይምዛ ደጋፊ የለኝም አለ እንጂ ሰው የለንም እኛ ደጋፊዎች የለንም እዛ። ለምንድን ነው ደጋፊ ማፍራት ያልቻለው? ጥያቄውን ልጠይቅ። አሁንም አለው አሁን ደጋፊዎች አሉት። ለምሳሌ መጀመሪያ የነበረው ካፋውና አሁን ላይ ያለው ካፋው መሐመድ ጅማ ላይም ቢሆን ማለት ነው። ግን ይሄ ከዚህ በፊት የተናገረው ነው። ያን ደግሞ የለውም ነበር ደጋፊ ከዚህ በፊት እኔም እኮ ጠየቅኩ። ይሄ ነው ደጋፊው ስለሆንክ ከዚህ በፊት የተናገረው ይሄን ነገር መራራ ከዚህ በፊት የተናገረው አሁን ኦሮሞ ሱልጣን ሲይዝ ለምንድን ነው ጅማ ውስጥ መሄድ ያልተፈለገው? ከዚህ በፊት ከወያኔ ጋር ሆኖ ጅማን ህዝብ ረስቶታል፣ አያውቁትም። ጅማን ህዝብ ረስቶታል፣ አያውቁም። መሬቱ ብቻ የኛ ነን ህዝቡ የኛ አይደለም ብለዋል። አሁን ጅማ ህዝብ ተነስቶ ጅማ ህዝብ ፖለቲካ ፓርቲ አለው። አዳምጠኝ ይኸውልህ። ኦኬ አዳምጠኝ አንድ ጊዜ ብቻ ኦሮሞ የኦሮሞ ህዝብ ኦሮሞ ስልጣን እንዲይዘው ነው ፍላጎቱ። ጥያቄው ምንድነው? የኦሮሞ ህዝብ ኦሮሞ ስልጣን እንዲይዝ ነው ፍላጎቱ። የኦሮሞ ህዝብ እኮ የእኩልነትና የነጻነት ጥያቄ ነው። የመሬት ባለቤትነት ጥያቄ ነው የሚፈልገው እንጂ ኦሮሞ እኮ ስልጣን እንዲይዝ አይደለም ፍላጎቱ። ለምን የፈለገ ጉራጌ ወላ ደቡብ ቤኒሻንጉል አገርተው አይገዛም። የኦሮሞ መብት እስከጠበቀ ድረስ ምን ያገባል? የመንግስትነትና የስልጣንነት ጥያቄ አይደለም። እሺ ኦሮሞ ስልጣን ከያዘ የኦሮሞ ፍላጎት መልሷል ወይ? ኦሮሞ ስልጣን ያዘ አልያዘ? ከዚህም በፊትም እኮ ኦሮሞ መሪ አላጣም። ከኃይለ ሥላሴ ዘመን ጀምሮ መሪ አላጣም እኮ። እንዳለ እኮ የኦሮሞ ብዙ መሪዎች አሉ። በደርግ ሰዓት ጀነራሎች አብዛኛው ኦሮሞዎች ናቸው። በኃይለ ሥላሴ ጊዜ ባለስልጣኖች አብዛኛው ኦሮሞ ናቸው። በወያኔ ሰዓት ከክቡር ጠቅላይ ሚኒስትሩ ጀምሮ ባለስልጣን ነበሩ። ያው የወያኔ ፈረሶ እንጂ ማለት ነው። እና ኦሮሞ ስልጣን ነው ጥያቄው ወይንስ የመብት ጥያቄ ነው? የትኛው ጥያቄ ነው የተመለሰለት? ኦኬ አሁን ኦሮሞ መፍትሄ ጥያቄ ይመለስ ያለ ነው ወይ ሌላ ፖለቲካ ውስጥ ሄደ ነው?
አብይ ሱልጣን ልቃቅና አብይ ሱልጣን ልቃቅ ማለትና ብሮ አንተ ስማ ይኸው ብሮ ወያኔን አብይ ሱልጣን ልቃቅ ሱልጣን ልቃቅ ማለትና የህዝብ ጥያቄ ተመለስ ማለት እኮ የተለያዩ ናቸው። አብይ ሱልጣን ልቃቅ ማለትና የህዝብ ጥያቄ መልስ ማለት የተለያዩ ናቸው። አብይን አልመረጠውም ህዝቡ ደገፈው እንጂ አብይ ገና አልተመረጠም። ልመረጥ ወደፊት የመጣ ፓርቲ ነው። ያድግ ሽግግር አርጎ አብይን ሊቆንበር አርጎ መረጠ። ከዛ ውስጥ ለውጥ ታይቶ አብይ ራሱን አይዲዮሎጂ ተጠቅሞ ብልጽግና ፓርቲ ይዞ መጣ አይደል እንዴ? ለምርጫ አልቀረበም። ህዝቡ የመረጠው ነገር የለም። ከዛ ውስጥ ደግሞ 2 ዓመት ውስጥ አብይ 150 ዓመት ያልተሰራ ታሪኮቹን ሰርቷል። ይሄ ለምን ይካዳል? ለምን ይዋሻል? እውነቱ ከሆነ እውነት ነው። እስላም ከሆንክ እስልምና በሁለት ተካፍሎ ነበር አይደል እንዴ? እስላሞች ተሰዶ ነበር አይደል እንዴ? ተሰቃይቶ ነበር አይደል እንዴ? መስጊድን አላባሽ ይመራ አልነበረም እንዴ? ኡስታዞቻችን እስር ቤት አልነበሩም እንዴ? እስላም ስለሆንክ ነው የሚጠይቅኝ። ይሄ ለአብይ ጋራንቲ አይገባው? የኢትዮጵያ እኩልነት ነበረ ከእስላም ሆነ አይገባው። ጋራንቲ የማይገባው ጋራንቲ አይገባውም። ጋራንቲ የሚገባው ለህዝቡ ነው። ነፃነቱን ያመጣው ለውጡን ያመጣው ህዝቡ ነው። ይሄን ክሬዲት ለአብይ አህመድ አትስጥ። ነፃነት ያመጣው እኮ የታገለው የሞተው እኮ ህዝቡ ነው ከወያኔ ጋር ተፋቶ። አብይ አህመድማ ወያኔ ውስጥ ሆኖ እኮ እየሰራ ነበር የዛን ሰዓት። ሁሉም የኦፒዲዮ የሰራ ነበር ታውቃለ። የወያኔ ኮርቻ ነበር። አብይ አህመድ ወያኔ ውስጥ ሆኖ አዳምጠኝ ብሮ አብይ አህመድ ወያኔ ውስጥ ሆኖ ወይን ህዝቡን ቢበለው ወይን እንደሰው አውሮፓ አሜሪካ ቤት ቢኖሮ መኪና ቢኖሮ የተለያየ ሀብትን ቢያሸሽ ኖሮ በአሁን ሰዓት ወያኔ ስንት ካርድ ታወጣልን ነበር። ስለዚህ ነው ምንም ነገር ስለሌለው አዳምጠኝ እንደሰማው አዳምጠኝ። ኦፒዲዮች ብር የላቸውም። የወያኔ ፈረስ ነበሩ። እነሱ እንደ ፈረስ በሆድ በፉርሽካ ብቻ ነበር የሚሰሩት። አዳምጠኝ። በጊዜያዊ ጉርሻ እንጂ በጥሪት አይደለም። ጥሪቱንማ ቴሌፎች አስቀምጠዋል፣ ወያኔዎች አስቀምጠዋል፣ ዘርፈዋል። እነሱ ሌቦች ማለት ነው። በአዴድና ኦፒዲዮን ሲጠቀሙበት ኑረዋል። ያንን ክሬድ መውሰድ አብይ አህመድ የለውጥ ሽግግር ተብሎ ከመጣ ወዲህ ህዝቡ አንግቶ የተነሳውን ጥያቄ መልሷል ወይንስ አልመለሰም የሚለውን ደግሞ አንተ እዛ ላይ ቲንክ ማድረግ አለብን። መጀመሪያ የኦሮሞ ንቅናቄ የተጀመረው ከምንድን ነው? የኦሮሞ ንቅናቄ የተጀመረው ከማስተር ፕላን ነው። አዳም ከማስተር ፕላን ነው። ከመሬት ማስተር ፕላን ማለት ነው። ማስተር ፕላኑ ምን ደረሰ? የአዲስ አበባ የወሰን ጉዳይ የት ደረሰ? ይሄን ማን ያየው? የኦሮሞን ህዝብ። ከዛ የተፈናቀለው ገበሬ ጎዳና ላይ ያለው ማን ያየ? ያንን ስልጣን ለቀቀ አለቀቀ። አብይ አህመድ አንድ ነገር ልንገራለሁ። አብይ አህመድ እያደረገ ያለው ወይ የኦሮሞን ህዝብ ወይ ኢትዮጵያ ለመምራት ሳይሆን የእናቱን ህልውና ማስጠበቅ ነው። ንግስናውን ማስጠበቅ በዚህኛው አቅጣጫ በዛኛው አቅጣጫ። ብሮ አብይ አህመድ ብሮ አትታሰት። አብይ አህመድ አይደለም ኦሮሞን የጠበቀ ከዚህ በፊት ወይን አለ ስላሴ ወይን አለ ምኒልክ ወይም ማንም አይደለም ኦሮሞን ህዝብ የጠበቀ። ኦሮሞ ህዝብ በራሱ በጥረቱ ምን አድርጎ ነው እዚህ የደረሰ። አሁንም አብይ አህመድ አይደለም። አብይ አህመድ ነገ ሄጅ ነው። ዛሬ የትኛው ነው ኦሮሞን ህዝብ የጎዳ ያለው? የትኛው ነው የጎዳ ያለ? አባቶች ያሉበትን ሰምተሃል። ኃይለ ሥላሴ ጊዜ ኦሮሞ ከ3 ክፍል እንኳን ሀገር መምራት አይደለም ከ3 ክፍል የበለጠ መማር አይችልም። ምክንያቱም ስራው በር ጠባቂ ነው ብሎ ትላንት ወደ አባቶች የተናገሩት አይታል። ዛሬ ኦሮሞ በታሪክ ገብቶ በታሪክን ኢትዮጵያን ስለመራት በታሪክ ኦሮሞ ኢትዮጵያን ስለመራት ከዚህ በፊት የተሰፈጠረች ነገር አለች። ምክንያቱም ኦሮሞ ሀገር መምራት አይችልም የተሰበከ ያለ። ዛሬ እሱ ተቀይሮ ኦሮሞ እርስ በራስ ሀገር መምራት የሚችል እንትን ጨለማ ዘመን ሳይሆን ብርሃን ዘመን ነው ያለ ነው። ብርሃን እየደወሉብህ ነው። አደውል በእናትህ በኋላ ላይ ደውልልኝ ሲወጣ። ከቅድም እየሰራ ነበር። እየደወሉብህ ነው። አሁን
ስትብልብሉ ጅራኒ አቦ ስትብልብሉ ጅራኒ ነትን ብልብሊና ጀይን ዲስ ዮ ያደ ቀባተ ፍደቅ ኦኬ አኒ ያዳን ቀባ ኦብሌሰክያ አኒ አባን ፈደ ከራ ፈደ ወደ ቴሜ ባዶ ኦሮሞ ተ ኦብሌሰክያ አንተ ልንገር አንተ ልንገር ስለ ኦሮሞ ታሪክ የተናገርከውና አዳምጠኝ አሁን አንተ በኦሮምኛው ጭረሶ አኒ ባደን ኢልሚ አኒ ኦሮሞን ቶኮ ያደን ነወጅን ቶኮተው ማናን ኦብሌሰክያ ማልፊን ኢግኒሳ ገምቶ ኦሮሞ ታይ ገጥ ኦሮሞ ከደ አብይ ኦሮሞ ምት አብይ ኦብሌሰክያ ጃሪስ ኦብሌሰከኝ ኦብሌሰከኛ ሚጀን ኢላስትረ ኦብሌሰከኛ ሚጀን ከራበዴ ጅራጀን ወላሌ ጅራ ከራበዴ ጅራ ዮ ከራበዴ ጅራ ከራረጎሪ የቹሞ ከራረጎሪ ጀነንጋ ከራረጎሪ እኮ ጀነን መቃኑ ከነን አጄሴን ፍኑ ሂደ ንፍጤ ከናወል ይመል ነው አገሩ ኢላ አንድ ነገር ወያኔ ስትጠቀምበት የነበረው ኦሮሞን የመቀጥቀጫ መንገድ ኦነግ ብላ ነበር ኦነግ ብላ የኦሮሞን ህዝብ ስታስር ስትቀጠቅጥ ኖረች ወያኔ የኦሮሞን ህዝብ ነው አሁንም አብይ ያንን ነው የተከተለው አብይ ደግሞ ኦነግ በሰላማዊ አዳምጠኝ ኦሮሞ በሰላማዊ መንገድ ለሰላም ፖለቲካ አባው ስለገባ አሁን ኦነግን የምታጠፋበት ስም ስለሌለው ሸኔ ብላው ተው ደግሞ የኦሮሞን ህዝብ ይቀጠቅጡ ጀመረ እርግጥ አንዳንድ ኦሮሞዎች ሊያጠፉ ይችላሉ በተለይ የጫካ ያሉትን ሸኔዎች ላደግፋቸው ይችላሉ ግን ሸኔ ተብሎ ስንት ገበሬ የኦሮሞ ገበሬ ቤቱ እየተቃጠለበት እንደውም የኦሮሞ ልዩ ፖሊስ ነው ወታደር የሚባሉት እየጨፈሩ መዝናኛ ቪዲዮ እያረጉ ቅጠል እያበሉ ይህን የሚያደርግ ራሱ አብይ መግደል የፍርሃት ነው ሲል አልነበረም እንዴ አብይ ታዲያ በየመንደሩ ዞሮ ይጠብቅ እንዴ በየሰፈሩ ሄዶ ሊጠብቅ ዞሮ ይጠብቅ የአብይ ስራ ምንድነው የአብይ ስራ አንድ መንግስት ስራው ምንድነው እና ታዲያ ይሄንን የሚሰሩት ባለስልጣኖች ማን የሚቆጣጣራቸው ማን ነው የሚቆጣጣር የኦሮሚያ ክልላዊ መንግስት አለ እና የኦሮሚያን ክልል ማን የሚቆጣጣረው የኦሮሚያ ክልል ሊቀመንበር ማን ነው የኦሮሚያ ተወካይ ሊቀመንበር ማን ነው ራሱ አብይ አይደለም እንዴ ሽመልስ አብዲሳ የኦሮሚያ ክልላዊ መንግስት ሽመልስ አብዲሳ ነው ሽመልስ አማ የአብይ ጃኬት ያዥ ነው እሱን ተው አብይ ይሄ እናንተ የምታራምዱት እኮ አሁን የምታራምዱት 27 ዓመት የተበላው ነው አዲስ ይዛችሁ ነው እኔ ምለው 27 ዓመት ነበርንበት አሁን እኮኛ አዲስ ነገር አዳምጠኝ አብይ አዲስ ነገር ይዞ ይመጣል ብለን ስናስብ እሱም የተበላበትን ካርድ ይዞ ብቅ አለ ይሄ አላለም አዲስ ካርድ ይዞ ነው የመጣ አዲስ ካርድ ይዞ ነው የመጣ በሰላም ምንም አዲስ ነገር በሰላም በለውጥ በሰላም እንደውም ወያኔ በሰላም ነው መሳሪያ ያስቀምጠ ብሮ በዚህ በኩል ወንድሜ ነገደልክ ያለ አብይ አህመድ እኮ ያደረገ ያለው ከ150 አመት በፊት ስንታገልበት ነገር ወደዛ ነው የመለሰን ማለትም አሁን አንተ ያልከው የኦሮሞ ልጅ 3ኛ ክፍል ድረስ አይማርም ምናምን ያልከው እንትን ፊውዳሊዝም ማለት ነው የፊውዳሊዝም ስርዓት ያንን እኮ ያለው አብይ አህመድ ከአንደኛ ክፍል ጀምረን ነው ክልል አማርኛ እናስተምራለን ስማ ኦሮሞ አብይ ኖረ ማንንም እናስተምራለን የተለያየ ቋንቋ ያወራን አንድ ልንሆን አንችልም ባህላችንን አንድ ማድረግ አለብን ቋንቋች ኢሮፓኖች ድሮ የተጠቀሙትን በፊውዳሊዝም የተጠቀሙትን አካሄድ ነው እሱ ሄደው እሱ አብይ አህመድ እኮ ከዛሬ 100 ዓመት ወደ ኋላ ተመልሶ ያንን ፕሮግራም ነው ሊጠቀም የሚፈልገው ለምን ያ ንግስና ነው ጭንቅላት ውስጥ ያለው እንጂ ዘመናዊ የሆነ ገቨርንመንት የለም አይዲያው እሱ ጋር ገባ ስለዚህ ይሄን ነው እኔ አሁን ነገር ስለ አብይ አህመድ አይደለም ስለ አብይ አህመድ ምናምን አይደለም እባክህን ይሄ ጅማ አርሲ ወሎ ኦሮሞ ሐረርጌ ኤልባቡር ወለጋ ነቀምት ጉጂ ቦረና እያልክ ማለት ነው አለ አንተራራም ኦሮሞ ለየብቻ አንተ እየጠራ ነው ኦሮሞ ለየብቻ ለማስቀመጥ የምትሄድበት አካሄድ አደገኛ ነው ይሄ ደግሞ ታሪክ ጥሩ አይደለም በኋላ ራስን ይሳል ከእንደዛ ነገር ነፃ ምንም ይወቅሰኝ ነገር አይደለም እኔ ያመንኩበት ነገር አወራለሁ አው የተደረገ ያለው ነገር ስማ በሰፈር በመንደር ተደራጅቶ ጅማ ልጅ እንካልንገርክ ዓለም ላይ የሚታየው ከሆነ የጅማ ልጅ በሰፈር መንደር መደራጀት አያውቅም ኢትዮጵያዊ ነው
ኦሮሞ ነው አይደል እንዴ? ተደራጀህ እኮ በሰፈር አንተ ተደራጀህ። ተደራጅቶ ይሄው አንተ በሰፈር ተደራጅቶ አንተ እያየው ሞት ነው ተደራጅቶ አልክ እኮ አንተ እኮ አየው እኮ አንተን እኮ አየው። ስማ አዳምጠኝ ይኸውልህ እኔ የምነግርህ ነገር ነው። ጅማም ኦሮሞ ነው፣ የአባ ጅፋር ሀገር ነው፣ የታሪክ ሀገር። ከማንም እንደውም የኦሮሞን አንድነት ስትሰብክ ነው የኢትዮጵያን አንድነት መስበክ የምትችለው። የኦሮሞን እየተባበረ ነው ኦሮሞን አንድነት እንዴት ፍቅር ምንድን ነው? ከማንም አይበልጥም። ፍቅር ምንድን ነው? ፍቅር እንዴት ነው? ፍቅረኛ በኢትዮጵያኖች በሙሉ ፍቅር እንዲሆኑ ነው የምፈልገው እኔ በሙሉ በዘር ምናምን በዘር ዘርነትን ይዘህ በኢትዮጵያነት ኦሮሞን በቦታ እየከፋፈልክ እያጣላህ ነው እንደ ኢትዮጵያ ፍቅር የምታደርገው። ዘሬን ኦሮሞ ውስጥ ኦሮሞ ነው ተብሎ ኦሮሞ ሰው የሚገል ኦሮሞ እኛ ከየት እናውቃለን? አናውቀውማ። ኦሮሞ ነው ተብሎ ሰው የሚገል ኦሮሞ አናውቀውም። ኦሮሞ በሀሳቡ ነው እስካሁን ድረስ ታሪኩ አላስተማረም። ከየትም ስማ ኖ ነፍጠኛዎች በሚዲያ ላይ የሚዘምሩትን አንተ ልታስተጋባ ነው እንደዚህ ወጣህ ኦሮሞ ሰው ገደለ ምናምን ነፍጠኞች ሞታ አይደለም። ነፍጠኛ ማለት ነው። ነፍጠኛ ማለት ነው። እስቲ ንገረኝ። ነፍጠኛ ማለት ነው የድሮ ስርዓት ገዢዎች ማለት ነው። ስማ አዳምጠኝ። በሚኒሊክና በኃይለ ሥላሴ ጊዜ የነበሩ ወይም ደግሞ የአብይ አህመድ ግዛት ማለት ነው። የአብይ አህመድ አገዛዝ ነው ነፍጠኛ ማለት አይደል። አትም በጉልበትና በጠመንጃ ንግስናዬን አስጠብቃለሁ። ኖ የጀመርከውን ጭረስ ብሮዬ፣ የጀመርከውን ጭረስ። ነፍጠኛ ማለት ምን ማለት ነው? የእናቴን ራዕይ አስኬዳለሁ፣ በ7 ዓመቴ ንጉስ ትሆናለህ ብላኛለች የሚል ሰው ማይንድ ውስጥ ያለበት ነው ነፍጠኛ ማለት። ገባ? ቆይ የጠየቅኩት ጥያቄ መልስልኝ። ነፍጠኛ ማለት ምን ማለት ነው ብሮ? ጠመንጃ ነፍጥ ማለት ጠመንጃ ነው። ነፍጠኛ ማለት ጠመንጃ ያነገበ ማለት ነው በአማርኛው ስሮ ቃል ሲተነተን። ኦኬ ብሮዬ፣ በአሁን ሰዓት መሳሪያ ታጥቆ በመንግስት አልተዳደርም በህዝብ አልመራም ብሎ የተነሳ ማን ነው? ማንም የለም። መሳሪያ የታጠቀ የለም። ማንም የለም። መሳሪያ ታጠቀ የለም። መቼም ቄሮ መሳሪያ ታጥቆ መንግስትን ህዝብንም አልተዳደርም ማንም የለም። እኔ የቄሮ ታጋይ ስለሆንኩኝ ቄሮ መሳሪያ ታጥቋል እንዳትለኝ። ቄሮ ሰላማዊ ትግል ነው የሚያደርገው። መሳሪያ የለውም። ቄሮ አላልኩም። ነፍጠኛ የሚባለው የታጠቀ የለም። ነፍጠኛ በውሳት ማን ነው? በሁን ጀነሬሽን ያለው ነው የሚያወራው። የኃይለ ሥላሴ የሚኒሊክ ልታመጣልኝ አይደለም የሚፈልገው። አሁን ነፍጠኛ የሚባለው የታጠቀ ኃይል ማን ነው? የታለ ነፍጠኛው? ራሱ መንግስት ነው ነፍጥ የሆነው። ራሱ መንግስት ነው ነፍጥ የሆነው እንጂ ሌላ እኮ ነፍጥ የለም። ራሱ መንግስት ነው ነፍጥ የሆነው። ራሱ መንግስት የሰላማዊ ፖለቲካ አካሄድ አያዋጣኝም፣ ከስልጣኔ ያወርደኛል፣ ጉልበትን መጠቀም አለብኝ በማለት ነፍጥ ታጥቆ የኦሮሞን ህዝብ በማሰር እየገደለ እንደውም እስር ቤት አልበቃ ብሎ ትምህርት ቤቱን ሁሉ እስር ቤት አድርጎታል። አሁን መጨረሻ ነው። እኛ ትምህርት ቤት የእውቀት እንጂ እስር ቤት ማዕከል አይደለም። ነፍጠኛ የለም በአሁን ሰዓት። ለምን? ስማ እውነቱን ብለን ስርዓቱ ላይ ያለው ነፍጠኛ በአሁኑ እኔ የሚመለከተኝ በኔ ጄኔሬሽን የሚያየው ነው። ታሪክን ለታሪክ አስቀምጦ 27 ዓመት የነበረው በኔ እድሜ ላይ የሚሄደውን በአይን የሚያየው ነገር ማውራት ይችላለሁ እንጂ ታሪክን መዝዬ ታሪክ ላይ ቁማር መቆመር አልችልም። በአሁኑ ሰዓት በኔ ጄኔሬሽን የተደረገ ያለው ነገሮችን ማየት አለብኝ። በኔ ጄኔሬሽን መሳሪያ ታጥቆ በመንግስት አልተዳደርም፣ በሽማግሌዎች አልተዳደርም፣ በማንም አልፈልግም ብሎ ያለ ነፍጠኛ የትኛው ነው? ነፍጠኛ ሌላ የለም። አልተረዳኝም። ነፍጠኛ አሁን ስርዓቱ ላይ ያለው ራሱ ነው። ነፍጠኛ የምንለው እኮ ስርዓቱን ነው። እኛው ስርዓቱ እኮ መንግስት ነው። መንግስት አይደለም። መንግስት በሰላማዊ መንገድ ሀገር ሊገዛ እንጂ በነፍጥና በጉልበት እንደ ፊውዳሊዝም የረገጠ ሀገር እንዲገዛ አይደለም ስልጣን የሚይዘው። ገባ? መንግስት መጀመሪያ መንግስት ማለት ምን ተቃለ? መንግስት ማለት የሀገሪቷ ህዝብ ማለት ነው። ከመንግስትም ዓለም አቀፍ እውቅና ያለው መንግስት ከአፍሪካ ኖቤል ተሸላሚ ደግ ሰው ተብሎ የተሸለመ ዶክተር አብይ አህመድ አለ። እናንተ የሰራችሁትን እናውቃለን። በነገራችን ላይ በኖቤሉ የኖቤል ሽልማት
ሽልማት በማግኘቷ በጣም ደስ ብሎኛል። ኢትዮጵያ ለምን በየትኛውም አቅጣጫ በየትም ኢትዮጵያን የሚያስጠራ ሰው በጣም ያስደስተኛል። ገባ? እኛ ኖቤል አይገባው ይገባል አይደል? ኖቤል አይገባው ይገባል የሚለው ውስጥ አይደለም። እኛ የምንፈልገው አገር ላይ ያለው ክሬዲት ነው። ስለዚህ አንድ መንግስት አምባገነን የሚባለው መንግስት ምን አይነት መንግስት ነው ለአንተ? አብይ አህመድ ነው አምባገነን ማለት ነው። አምባገነን መንግስት የሚባለው ምን አይነት አንድ ነገር አንድ የመጨረሻ ነው። አሁን ልወጣ ነው። ጭቅጭቅ መረዳዳት አለበት። ስማ፣ ቀኝ ግዛት አሁን የአፍሪካኖች በቀኝ ግዛት ስር ናቸው። አሁን እንደኔ አስተሳሰብ እንደኔ ቀኝ ግዛት በሁለት ነው ከፍለው አገሩ ላይ ሄዶ በጉልበት መግዛትና አንተ በፍቃደኝነት ሀገራቸው ሄደ መገዛት የሚባለው አለ። ሁለት ነው ቀኝ ግዛት። ገባ? አንተ በፍቃድ ሀገር አሁን ኢትዮጵያኖች በአረቦች ይገዛሉ፣ በፈረንጆች ይገዛሉ በፍቃደኝነት ማለት ነው። እዛ ይሄዱ ማለት ነው። ድሮ ግን መተው ነበር በግድ በፊውዳሊዝም ሀገራችን በኮሚኒዘር በሚባለው ሀገራችንን የሚገዙት። ያን አይደለም አሁን ነው የምልህ። አብይ አህመድ መጀመሪያ ሲገባ መረብ የለውም ሀገሪቷ ላይ መረብ የሚባል ነገር የለውም። መረቡንና ስሩን እስከሚነቅል ድረስ መለሳለስና አንገቱን ደፋ አድርጎ መግባት ግዴታው ነበር። ያንን ቆየ ነው። አንገቱን ተለሳልሶ መግደል ሽንፈት ነው፣ መግደል የቦቅቧቆች ነው፣ የቅዘናሞች ነው፣ መግደል ምናምን መደመር ነው፣ ፍቅር ነው ብሎ ለፈለፈ ገባና ልክ ስልጣኑ ላይ ወጥቶ ምርጫው አካባቢ ሲደርስ አሁን ስልጣኑን ሊያስወግደኝ አይደለም አሁን መዞር አለብኝ በሚለው ዞረ። አዞሮ መሪው ማለት ነው። ይሄ ማንም ህዝብ የተረዳው ነው። ሁለተኛ ኢትዮጵያን በስነ ስርዓት የማይመራ መንግስት፣ ኦሮሞን የማያከብር የኦሮሞን ጥያቄ የማይመጣ መንግስት መቼም ኢትዮጵያን መግዛት አይችልም በሰላማዊ መንገድ። አሁን የደረሰበት ይደርስበታል። በነገራችን ላይ የአብይ ደጋፊዎች በመደገፋችሁ አልጠላችሁም፣ ግን አትፈረጋገጡ። ኦሮሞን ለመግፋት አይሳካላችሁም። እያየው ነው። መቼም አሁን እናንተ ተጠራላችሁ ጅማ መንገድ ይዘጋል። ጅማ ከኦሮሞ አልተለየም። 27 ዓመት ምንም ያልሰራችሁ ድምጻቸው ያልታየ ድምጻቸው ያልተሰማ 27 ዓመት ዛሬ ድሮ ኦሮሞ ሀገር መምራት አይችልም የተባለውን አጀንዳ ይዛችሁ 27 ዓመት ስትለኝ እስቲ አንድ ጥያቄ ከሀገር አይወጣኝ ከወያኔ ጋር ቆማችሁ ኢትዮጵያን ለማተረማመስ ከወያኔ ጋር ሰልፎታችሁ ከወያኔ ጋር ቆማችሁ አብይ ዳውን ኢትዮጵያ ዳውን ብላችሁ እኛ ወያኔ ደጋፊ አይደለም። የወያኔ ደጋፊ አይደለም። ይሄ የእናንተ ፕሮፓጋንዳ ነው። እኛ ወያኔን እንደውም እኛ ነን ከወያኔ ያባረር ነው። ወያኔን ያባረር ነው እኛ ነን። 27 ዓመት ፈረሱ ነው ሲያገለግል የነበረውማ አብያችሁ ነው። 20 ፈረሱ ነው እዛው እነሱ ጋር ቡና ግዳ ሲባል እሺ እያለ የቀዳ ሲያቀብል የነበረው ለና አባይ ፀሐይ እሱ እኮ ነው። እኛማ ወያኔንም ታግለናል። እስቆይ አንተ በትግል ውስጥ አሁን ለምሳሌ ጆዋር መሐመድ አለ ታስሯል። ጆዋር መሐመድ ነው የታገለው አብይ ነው የታገለው? እስኪ ንገረኝ። ለኦሮሞ ነፃነት በየሚዲያው ላይ በየቦታ ላይ ቅርብ በማደራጀት ስንት ታሪክ ይሰራል። ኖ ጆዋር መሐመድ ታገለ አገሩ ታግሏል። ሁሉም እንደምታውቀው ቤት ውስጥ ተቀምጦ የታገለውና ግንባር ላይ ቆሞ የታገለው አንድ ነው። ቤት ውስጥ ተቀምጦ የታገለውና ቤት ውስጥ ምን ታገለ? አታገለም እኮ ቢታገልማ 27 ዓመት ኦሮሞ አይሞትም ነበር። ተው እባክህ፣ ለምን ተዋሻላችሁ? የጠየቀው ጥያቄ መልስልኝ። ቤት ውስጥ ተቀምጦ የታገለውና ግንባሩን ወያኔዎች በምን እንደለቀቁ ታውቃለህ? ወያኔዎች እንደ ነፍጠኞች ታሪካዊ ሚስቲክ መስራት ስለማይፈልጉ እንጂ ጉልበት በእጃቸው ነበር፣ ጭጭ ያደርጉት ነበር። አሁን አብይ እንደሚሰራ ማለት ነው። ግን ያንን አይፈልጉም። በብልጥነት በፈለጉት መንገድ አገሪቷን ለቀቁ እና አብይ አህመድ እዛው ፈረስ ነበሩ ጠጋሉ። እኔ ደግሞ ድንገርስ አብይ አህመድ ማን ነው በወያኔ ሰዓት እንዲወጡ የኦሮሞን ህዝብ ብሎ በግልጽ የተናገረ ታሪክ? እስቲ አንድ አብይ አህመድ ወያኔ ውስጥ ወያኔ ውስጥ አሁን አዳምጠኝ። ገብቷል። የወያኔ ጄኔሬሽን እኔ ወያኔ ተወደደኝ
አዳምጠኝ። አማራና አብይ ኦሮሞ አህመድ ወያኔ ውስጥ እያለ ጥያቄ ስለ ኦሮሞ ያቀረበበት አማራና ኦሮሞ ባይደመሩ ኖሮ ወያኔ እስካሁን ድረስ ንቅንቅ አትልም። አማራና ኦሮሞ መደመረማቸው ነው ወያኔ ከዛ ቦታ አገር ውስጥም በውጭ ሀገርም በውጭ ሀገርም አማራና ኦሮሞ በመደመሩ ነው። ይሄ ያንተ አሳሰብ ነው። ያንተ አሳሰብ የኦሮሞዎች አሳሰብ ነው። ኦሮሞ እንጂ ኦሮሞ ብቻውን አይደለም የታገለ አማራው ታግሏል። አሁንም ወደፊትም ብቻውን ነው የሚታገለው። ወላ አማራ ወላ ጅን ባይቀላቀልም ችግር የለበትም። ኦሮሞ ማን ተቀላቀለ ማን አማራ መጣ አልመጣ የራሱ ጉዳይ ነው። ኦሮሞ ገባ። ኦሮሞ ሁሌ የሚታገለው በነፃነት ነው። ማንም ሰው ነፃነት ሲያጣ ይታገላል፣ ይነሳል። ለምሳሌ ደርግን ለማስለቀቅ ኦሮሞ ሲታገል ነበር፣ ወያኔዎች ሲታገሉ ነበር። ለትግላቸው መንገድ ሲሉ ተስማምተዋል። ያ የትግል ሲስተም ነው። አሁን ሶሻል ሚዲያ ስንት ጊዜ ልስጥ አሁን አብይን ለመጣል ኦሮሞ ብቻውን ተነስቷል አይደለ? አብይን ለመጣል ስንት ጊዜ ልስጥ? 1 ዓመት 2 ዓመት 3 ዓመት ስንት ጊዜ ልስጥ ትጥላላችሁ? ስንት ጊዜ ልስጥ? አማራ ካልተቀላቀለበት ኢትዮጵያ ብሔርና ብሔረሰብ እንደውም አሁን አንፈልግም። እኛ አማራ ተቀላቅሎ ምንም ይሰራ ነገር የለም። ምንም አማራ ተቀላቅሎ ምንም ያመጣልን ነገር ስንት መልስተ አሁን አንተ ያለህ አይደለ? እቺን ቪዲዮ አስቀምጦ ሼር አድርጎና አስቀምጦ እና ስንት ጊዜ ልስጥ? 2 ተመልስተ 3 ተመልስተ ኦሮሞ ብቻውን ታግሎ ለውጥ የሚያመጣ ከሆነ እናያለን። ስንት ጊዜ ልስጥ? 85 ብሔረሰብ ያለ እናንተ በዚህም እንትን ያነሳችሁ ህዝቡ የምታስበሉት ህዝቡን ቁማር የምታስበሉት ህዝቡ ከሌላው ኢትዮጵያዊ እንዲገነጠል የምታረጉት ነገር ነው እንጂ ኦሮሞ ብቻውን ታግሎ በኢትዮጵያ 85 ብሔርና ብሔረሰብ ያለበት ሀገር ኦሮሞ ብቻ የሚሞትበት ነገር አለ። ከህዝቡ ጋር ነው። ስንት ጊዜ ልስጥ? አብይን ለመታገል ለመጣል የተነሳችሁ ስንት ተመልስተ? 1 ዓመት 2 ዓመት 3 ዓመት ስንት ጊዜ ልስጥ? ከስንት ጊዜ ማለት አብይ አመት እንኳን የሚፈጅ የለም። አመት እንኳን አይፈጅም። አመት እሺ የይው ህዝብ ታዝበን እኔ ደግሞ ልስጥ 10 ዓመት 15 ዓመት አብይን ኦሮሞ ብቻውን ታግሎ አብይን ከዚህ ቦታ ካነሳ እኔ ሱሬን አውጥቄ ምን ነው ፓንት ለብሳለሁ። አብይ 15 ቆይ ህገ መንግስቱ እኮ ከሁለት ዙር በላይ እኮ ሁለት ምርጫ 10 ዓመት ነው። ከሁለት ምርጫ 15 ዓመት አረከው። ምንድነው ንግስናው ልቀጥልለት ፈለክ እንዴ? ኖ ብሮ ይሄ 2 ዓመት ነው። ገና አልተመረጠም። የሰው ቦታ የሰራ ነው እንጂ አልተመረጠም። ምርጫውን እኮ ፈራኩ። ምርጫውን ፈሩና መጀመሪያ ቶሎ ይመረጣሉ። ፈሩና ደግሞ አራዘሙት እኮ ፈሩ። ምርጫውን እኮ ፈርተው እኮ አራዘሙት። ፈሩ። እናንተ ለህዝብ እኮ አታስቡም፣ ለወገኑ እንኳን አታስቡም እኮ። ራስ ቤት ውስጥ ተቀምጠ ብሮ ዓለማችን በኮሮና አሁን ኮሮና ኢትዮጵያ ውስጥ እንዴት ነው? አሁን ሰላማዊ ሰልፍ ኮሮናና እንትና አያጠቃልልም እንዴ? ለመንግስት ድጋፍ ሰልፍ ውጡ። ኮሮና ችግር የለውም ይወጣሉ። ለምርጫ ብቻ ነው ኮሮና የሚከለከለው እንጂ በአመጽም በሰላማዊ ሰልፍም በምንም ኮሮና እየተደረገ ነው። በኮሮና ስንት ሀገራት ነው አሁን ምርጫውን ያስተላለፉት? እየተደረገ ነው። በምርጫው ምክንያት በተነሳ ስንት ሀገራት ነው ምርጫውን ያስተላለፉ? ከምርጫው ወላ ህዝቡን በኮሮና ጨርሳችሁ ማን ልትመሩ ነው? ኮሮና ምርጫውን ስታዳም ህዝቡ እኮ ለምርጫ ተሰበሰበ አልተሰበሰበ አሁንም እኮ አመጽ ላይ ነው ያለው። ሰላማዊ ሰልፍ ላይ እኮ ነው ያለው። እየወጣ እኮ ነው። መሞት ከፈለገ ይውጣ። ኮሮና ምክንያቱ ህዝብ እንዳይሰበሰብ አይደለም እንዴ? ኮሮና ምክንያቱ ህዝብ እንዳይሰበሰብ አይደለም ብሮዬ። በገዛ እጁ መሞት ከፈለገ ብሮ እንደ አይነት ጨዋታ እየቃምን ብንጫወታ ይሻላል። ገባ? እሷ ናት ታሪክ ብሮዬ። እኔ አልቅምም እንግዲህ በቀን ስንት ሰው የሞተ ነው በኮሮና? በቀን ስንት ሰው የሞተ ነው? በቀን ስንት ሰው የተያዘ ነው? ይሄን እንኳን ግንዛቤ ውስጥ አላህ ቀደሩ ያመጣበት ይሞታል። አላህ ሱብሃነሁ ወተዓላ ቀደሩ ከመጣ ይሞታል። ስማ አንድ ነገር ልንገርህ። ኢትዮጵያ አትበድብኝ፣ በኢትዮጵያ አትመጻደቅብኝ። ኢትዮጵያ ስትመሰረት በሁለት ፎቢ ነው የተመሰረተችው። በኦሮሞ ጥላቻና በእስልምና ጥላቻ ፎቢ ስለተመሰረተች አሁን ያለችው ኢትዮጵያ እንደገና ታድሳል። ሌላ ኢትዮጵያ ካልተሰራች በስተቀር መቼም ይችኛው ኢትዮጵያ ለሀገራት ስመው ይሄንን ወቅ ይሄን ብሮ ሁላችንም እናምነዋለን። እኛ የምንፈልገው የድሮን ኢትዮጵያ አይደለም፣ የሁላችንም የምትሆን ኢትዮጵያ ነው። አሁንማ ጭራሽንም የደርግ ባለስልጣኖች እኮ የደርግ ባለስልጣኖች እንዳማካሪ መጥተው እምቢ ያለው ቄሮ ጭንቅሉን በለው እያሉ እኮ ነው ያሉት። አሁንማ ጭራሽ ነው ወንደለም። ስማ የድሮን ኢትዮጵያ ሳይሆን አዲስ ኢትዮጵያ ጀረናሊ ደንገታ ቄሮን ሆድ ደቀዌ ፉዳቲ መታ ዳ ከንጀ ጀረናላ ደርጊኒ ሰድሯኒ
ደርግ ነው ደርግ አመኩረቱ በድራሜ አብይ አህመድ እኮ እየፈለፈለ የኃይለ ሥላሴን ጡረተኞችና የደርግ ጡረቶችን እኮ እየፈለፈለ ያመጣብን እኮ ነው ያለው። እኔ የሚፈልጋት እስቲ እኔ የሚፈልጋት ኢትዮጵያ ልንገርህ አለ እንዴ አይነት ኢትዮጵያ ታዳኛ እንዴ አይነት ኢትዮጵያ ጋር እንዴት አድርገን ነው የምንኖረው? እንዴት አንዴ የኦሮሞ ወጣት እምቢ ካለ ጭንቅላት ነው የኦሮሞ ወጣት እንስሳ ነው ጭንቅላት ነው የሚመጣው። እንዴ አይነት ኢትዮጵያ ጋር እንዴ አይነት አማካሪ አድርጎ ቤተ መንግስት ውስጥ የቀረቀራቸው እንደነ ክብሬል ዳንኤል አይነቱ እንደ ክብሬል ዳንኤል እንደነ ጨመዳ ጀረናል ጨመዳ ነው የሚባሉት እንደነ ካሳውን እነዚህ ነው ወጥቷል ለውጥ አይቷል። ፓርላማ የናክለ ጨውበት ራሱ ይበቃል። አንድ ነገር ልንገርህ እኔ የሚያምናት ኢትዮጵያ እስላሙም ክርስቲያኑም ጴንጤው ዋቄፈቻው ብሔርና ብሔረሰብ እኔ የሚፈልጋት ኢትዮጵያ ነገርኩ ነው። ማንንም በላይ ማንንም በታች ሳይሆን በወክልነት የምትኖርባት ኢትዮጵያ ነው እንጂ የድሮ አንዱ በላይ አንዱ በታች የምትሆንባት ኢትዮጵያ አይደለም። የኔም የክርስቲያኑም የጴንጤውም የኦርቶዶክሱም የሁሉም እኩል የሆነችዋን ኢትዮጵያ የሁሉም ብሔርና ብሔረሰብ እኩል የሆነችዋን ኢትዮጵያ ሁሉም ብሔርና ብሔረሰብ በሰላም የሚኖርባት ኢትዮጵያ እንስማማለን እንጂ ነው እንስማማለን። በዚህ እንስማማለን። ይሄ ነው እንጂ አንድ ባንዲራ ስር ናግባ ልንገርህ ኖ ልክ አንድ ባንዲራ ስር ናግባ እንደ ድሮ እስላም ቋንቋ ነበር እናውቃለን። ይህችን ምክርን ለብልጽግና ደጋፊዎች ብትነግራቸው አሪፍ ነው። እንግዲህ በአማርኛ ቋንቋ ኢትዮጵያ በሙሉ መማር አለበት ያሉ ነው። ምናልባት ዛሬ ፌስቡክ ላይ መጥተህ ሲሆን ይችላል ገብቷል። እኔ ላሳይ ቢያንስ 600 ቪዲዮዎች አልክን ሰርቼዋለሁ። 600 ቪዲዮ አልክን ሰርቼዋለሁ። 600 ቪዲዮ አለ 600ም አሉ ገብቷል። እኔ የሚፈልጋት ኢትዮጵያ ለአንዱ በላይ ለአንዱ በታች የአንዱ ጀርባ የአንዱ ሆድ የምትሆነ ኢትዮጵያ ሳትሆን የሁሉም የብሔር ብሔረሰቦች እኩልነትን የእምነቶች ነፃነት እኩልነትን የምታከብረው ኢትዮጵያ ነች እንጂ የአንዱን በላይ አንዱን በታች አንዱን እምነት ልታቆሽ አንዱን እምነት ልታሞግስ አይደለም። ይሄን ነው የሚፈልጋው። ሳይበክያ ይላል ነደጋይ የመጨረሻ መልእክት ላስተላልፍ እድል ስጠኝ። አንተም አንድ ማሳለፍ ሻሸመኔ ላይ አሁን ስማ አጫሉ በሞተ ሰዓት ሻሸመኔ ላይ ተፈጸመ ተብሎ ብዙ ሚዲያዎች የሚጮሁበት ታሪክ አለ። ያው የኢትዮጵያ ሚዲያዎች አብዛኞቹ ያው የአማርኛ ቋንቋ ተናጋሪ ሚዲያዎች ስለሆኑ ታሪክ እየመረጡ ቦታ እየመረጡ ችግር እየመረጡ ነው የሚጮሁት። ይሄ የሚታወቅ ነገር ነው። ገባ? አሁን ለምሳሌ አፋር በጎርፍ ተጥለቅልቃለች። ጎረቤት ሀገራችን ናቸው። አንድም ሰው ትንፍሽ አላለም። ያንን ተው እናውቃለን። ግን አሁን ሻሸመኔ ላይ የተደረገው ነገር ወደ እስልምና ማጠጋጋት የሚባለው ነገር በጣም ሚስቴክ አለው። ይሄ ዋጋ ያስከፍላል። እዛ ቦታ ላይ የሚገርም ነገር ተቃጥሏል። ህዝብ ተሙቷል። አልሞተም አላልኩም። መሞት የለበትም፣ መቃጠል የለበትም። ግን በንዴት መንፈስ የተነሳሳ ሰው አድርጎታል። ማን እንዳደረገውም ይታወቃል። የኦሮሞ ወጣቶች ናቸው ተብሏል። ሶኬ እንቀበላለን፣ ክሬዲቱም ይቀበላል። ግን አንቀበልም። አዳምጠኝ። አንቀበልም። ክሬዲቱን ትቀበላለህ ወደነው ወጣላህም ማለት ነው። የኦሮሞ ህዝብ አጫሉ ሙቶ ዝም ቢል ኖሮ ኦሮሞ ወጣቶችን አያክልም። ኦሮሞ ታሪክ ህዝቡን እርጉዝ ግደል የሚባል ታሪክ የለውም። መልእክቴን ላስተላልፍበት አዳምጠኝ። አንቀበልም። ህዝቡን እናቱን ግደል የሚባልበት ታሪክ የለውም። ኦሮሞ ወጣት የኦሮሞ ወጣት ኦሮሞ አይደለም ካልክ ያ ያንተ ነው። እንደኔ ያስተሳሰብ ነው። ኦሮሞ አይደለም፣ ኦሮሞ ወጣት አይደለም። ገዳዩ ኦሮሞ ወጣት አይደለም። ከኦሮሞ ወጣት ስር የገቡ ሌላ ጠላት አለ። የኦሮሞ ወጣት ስር የተቀላቀሉ ሰዎች አሉ። እነማን ናቸው? የኦሮሞ ወጣት ሰው መግደል ያንን ታላ እዛ ላይ ለምን አትሰራም? እዛ ላይ ለምን አትሰራም? እነማን ናቸው? በነገራችን ላይ አሁን አዳምጠኝ። ገዳይ በነገራችን ላይ አዳምጠኝ። አንገቴ ተቆርጦ አንድ ቄስ መቶ ሰካልኝ ሲል ነው ነገሩ ያበቃው። ዛሻሽ እንደዚህ አይነት ጩኸት የሚጮሁ ሰዎች ጋር እንዴት አድርገህ ተስማምተህ ትችላለህ? አንድም የነሱ ሚዲያ ትንፍሽ አላለም። ስንት ሱቆች ሲቃጠሉ፣ ስንት ጫማ ሁሉ እስከሚዘረፍ ድረስ ማለት ነው። አንድም ሚዲያ ትንፍሽ አላለም። አሁን አዳምጠኝ። የእስላም ጉዳይ አላልኩም። አሁን አዳምጠኝ። እኔ እኮ ስለ እስልምና አይደለም እያወራለት። ሞጣ ላይ የኢትዮጵያ ዜጋ አይደለም እንዴ? እስላም ስለሆነ ነው እስላም የተባለው? ዜጋ አይደለም? የኢትዮጵያ ዜጋ አይደለም? እንደ ዜግነት ከሆነ ለምን የሻሸመኔ ዜጋ ከሞጣ ዜጋ በለጠ? የሚያገናኘው ነገር የለም እንዴ? እኔ እኮ የምልህ ነገር ይሄንን የሚያደርጉት አክራሪ ሙስሊሞች ናቸው እያሉ ቄሶቹ ሚዲያው ምኑም እየወጣ ይለፈልፋል። የማን
አብይ ደጋፊ የሚሉ ቄሶች አይደለም እንኳን ልንገርህ፣ ድሮም የታወቁ ናቸው። ማህበረ ቅዱሳን የሚባሉት አሉ። ልንገርህ፣ ማህበረ ቅዱሳን የሚባሉት አሉ። በክርስቲያኖች ማህበረ ቅዱሳን የኢትዮጵያ ብሔርና ብሔረሰብ እኩልነት አይቀበሉም። የሃይማኖቶች እኩልነት አይቀበሉም። እነዚህ የታወቁ ናቸው። እነዚህን ደግሞ ሙሉ ክርስቲያን ይደግፋቸዋል ብለን መፍረድም አንችልም። ማህበረ ቅዱሳን የኢትዮጵያ ብሔርና ብሔረሰብ እኩልነት አይቀበሉም። የኢትዮጵያ እምነትን እኩልነት አይቀበሉም። ስለዚህ እነሱ ያወራ የኛ ብናጨበጭብ ከሆነ የኛም ከነሱ ያነስ እንሆናለን ማለት ነው። በልጠን መገኘት አለብን። ክርስቲያን ሙሉ አይወክሉም ማህበረ ቅዱሳን። ለማንኛውም ብሮ በጣም ገለቶሚ ጉያቢ ወላገራ ኢንሻአላህ ያደክ የትዱፍታ ኢንሻአላህ ያደክ የትስና ይብስታ ኢንሻአላህ ያ ነጋት አብሽር ኢንሻአላህ ብሮ ገለቶሚ ትስዱፉ ከየት አያ ገለቶሚ እሺ ጂማ ጀተተማ ለክሲ ኒው ጂማ ወበለሰ ከኛ ተበዱታይ ባይ ዋኖች ታጅረ ነው አትንበረ ዋኖች ታጅረ ነው ቢዮታ ዳዳረቲ ዋኖች ታጅረ ነው ላ አርጌት እንጀራ ጆሌን ተቀመ ከራሱ ውዲ ከራ ደማም ጃሙ ብዬ ደማም ጃሙ ከነቲ ሙጫቶ ቀበኒ ደረረን ይጅረን አቲ አብይ ደገርታ ከሌሰ ዋንተ ከሌሰ ሱዲ ከሰት ማልተ አርጋጅ ከሌሰ ማልተ አግሪ አማ መከተ አራራሙ አከ ካንቤታ አማ ጆሌ ወሎ አራራ ካኒ ማልተ አራራ ከሰት ዶል እንጅረ ከሌስ ጆሌን ተከተካ ወልዶ ጎንጎርቲ ነምኒ ወጓ ወልዶ ጎንጎሬ ያዳን ወጓ ወልቆሴ አከ ያዳን ተኮተው እረቲ ደለጉ ከብነ መለ አከ ያዳን ወልፈጋኑሜ ዱቢን ኦሮሞማቲ አብይ ደገሩ ወላጅኒ ካፋኦ ጆሃር ደገሩ ጅኒ አኒማል እንጃይኑ አሙ ወከና ካን ኦሮሞ ቡኤ ካን ኦሮሞ ቡ ቶኮ እንጅሩ ኦሮሞን ቶኮ ሆቴ መለ አበሉ ደገረ አበሉ ጅኒ ከዛን ኩኒ ወዋ ፋይዳን ገቡ አኒ ካንጆ ሚስን ወረ ሶሻል ሚዲያ ረጅርቱን አራሪ አከዱፉ አከ ወልታኑ ሜኑ ኦሮሞ ወሎ ኦሮሞማን ወገኔ ካን እስን ከወልብራ በቃ ገለታው የበለሰኪያ ኦኬ አህለን ወሰለን ብለሳ ወንድሜ አመሰግናለሁ ስለመጣ ብዙ ተከራካሪ አመሰግናለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሊ ሾ ከች ብሏል። ሰላም ነው? እንዴት ነው? አማን ነው? አለን አልሐምዱሊላህ። እንዴት ናችሁ? ወላሂ አልሐምዱሊላህ። ጠፋ አለው እንዴት ነው? እንደ በዛ በኩል እኮ ሲመጣ ላይፍ ላይ ስለነበርኩኝ ያየሁት ነው። ሜሴጅ መጥቶልኝ ነበር። ኦኬ ምንድነው ቶፒካችሁን እኮ እየሰማው ነበርና ትንሽ እኔ ከልጁ ሐሳብ ጋር አልተስማማኝም። የልጁ እንትን ማለት ነው ገብቷል። ልጁ የሚለው ነገር እንዳስማማን እኮ ያው በንግግር እንፍታው ብለን ነው። ግን መጀመሪያ ምን መሰለህ እኔ አንድ እንትን ስታወሩት የነበረው ሐሳብ ነበር ማለት